እንዴት ነው ስለ መዳን አንተ ምን ትላለህ? ሚዲያ ላይ እንዴት ማለት አይጠፋም የሚሉ አሉና እንዴት ነው ይጠፋል ወይ? የእግዚአብሔር ሰው ምንድነው እዚህ ላይ መመልስልሽ? እኔ ራሴን ነው መመልስልሽ። ከዚህ ጀምራችሁ ቀጥሎ እኔ አሁን ትጠፋለህ ወይ ብትኝ እኔ እጠፋለሁ ብዬ አላምነው። ስለሌላው ግን አላውቅም። የተባለውን ነው የምነግርህ፣ እየዋሸሁ አይደለም። እኔ አሁን ትጠፋለህ ወይ ብትኝ እኔ እጠፋለሁ ብዬ አልልሽም፣ አልጠፋም። ስለሌላው ግን አላውቅም። በጣም ብልጦች አሉ፣ ማኖም አይነኩ፣ ተጠንቅቀው የሚኖሩ። እግዚአብሔር ደህንነትን ይነጥቃል ብዬ ለማመን ይከብደኛል፣ ግን ደግሞ መልሱን ለእናንተ መመለስ ይከብደኛል። ደህንነት ይጠፋል ወይ ብላችሁ ብትጠይቁኝ እኔም እንደናንተው ጠያቂ ነኝ። ቅድም እኮ መልሰዋል። እግዚአብሔር የዘላለምን ሕይወት ይወስዳል ብዬ ወይም ይነጥቃል ብዬ አላምንም ካልክ በኋላ ግን ብትጠይቁኝ እኔም እንደናንተው ጠያቂ ነኝ ማለት ምን ማለት? አብሮ አይሄዱ። የሆነ ቡድን ገፍቶ መውጣት አለበት። ጸጋን የመሸቃቀጥ፣ ጸጋን የመቆራረጥ፣ ጸጋን አላውቅም ላለ ማለት ያህል አዎ በጸጋን ሄዳን ነው ብሎ ቆርጦ ግን ጸጋ ብሎ ማቋረጥ የለም። ጸጋው ያድናል፣ ጸጋው ያቆመናል፣ ጸጋው እንድናገለግል ይረዳናል። አንዳንዶች ብልጦች እነዚህ ይልቁንስ አደገኛ ናቸው። ለጸጋ ዋጋ መክፈል የማይፈልጉ ተጠንቅቀው የሚሰብኩ ዋጋ መክፈል የማይፈልጉ የእግዚአብሔር ሕዝብ በፍርሃት ቆፈን ታስሮ የአገልጋዮች ወይም የሆነ የሃይማኖት ባሪያ በፍርሃት ውስጥ እንዲኖሩ የሚያደርጉ ደፍረው ጸጋውን የማይሰብኩ ዋጋ የማይከፍሉ የጽድቅ ተቆርቋሪ መስለው ግን በብልሃት የሚኖሩ እችን ብሰብክ ማን ነካለው ይበሉኛል ይጮህቡኛል ብለው እንደሱ የለም። እግዚአብሔር ለዚህ ወንጌል የታመንኩ ካልሆንኩኝ ለምን ከዚህ ቦታ አውርዶኝ መስሪያ ቤት ገባለሁ? በቃ ዲግሪ ያለኝ ውሃ ልማት ገባለሁ፣ መብራት ኃይል ገባለሁ፣ የሆነ መስሪያ ቤት ገባለሁ። የምን መሸቀጥ ነው? ብልጦች ወደፊት መሄድ አለበት። የተፈጸመውን መዳን ያልተቆረጠ ወንጌል ሙሉን ወንጌል መስበክ መቻል አለበት። መውጣት አለብህ።